አቋም ማንም ይሁን ማንም የሚኒሊክ ሐውልት መፈራረስ የለበትም የሚል ማንኛውም ሰው እንደ ሚኒሊክ ነው የምናየው። የሚኒሊክን ሐሳብ የሚያንጸባርቅ ማንም ሰው ለሚኒሊክ ያለንን ጥላቻ በዛም ሰው ላይ ይኖረናል። ሚኒሊክ ብሔር ወክሎ የሚሄድ ግለሰብ አይደለም። ሚኒሊክ ብሔረሰብ ልኮት አይደለም። ሚኒሊክን አመልካለሁ የሚል ሰው ቤቱ ማምለክ ይችላል። እኛ ላይ ግን ሚኒሊክን ማወደስ አይችልም። የሚኒሊክ ሐውልት ከእምብርታችን ኦሮሚያ ፍንፍኔ ከተማ በአስቸኳይ መነቀል አለበት። መነቀል ካልተቻለ በህግ የኢትዮጵያ ህገ መንግስት በትክክለኛው ይሄ ሐውልት የኢትዮጵያን ብሔር ብሔረሰቦች ያባላል። ይሄ ሐውልት የኢትዮጵያን አንድነት ያፈርሳል። ይሄ ሐውልት ተምሳሌት አይደለም። ይሄ ሐውልት ጤናማ ህብረተሰብ ሊፈጥር አይችልም። ይሄ ሐውልት አንድነታችንን ያወድማል። ይሄ ሐውልት አብሮነታችንን ያከትማል። ይሄ ሐውልት መበታተናችንን ያመጣል ብሎ የኢትዮጵያ መንግስት አሁን ያለው የኢትዮጵያ መንግስት አስቦበት በህገ መንግስትና በፓርላማ አጽድቆ ፍንፍኔ ከተማ ላይ ያለውን የሚኒሊክን ሐውልት ካልነቀለ ቀይሮ ይዋል ይደር ይነቅለዋል፣ እንነቅለዋለን። አጽድቆ ፍንፍኔ ከተማ ላይ ያለውን የሚኒሊክን ሐውልት ካልነቀለ ቀይሮ ይዋል ይደር ይነቅለዋል፣ እንነቅለዋለን።